ሰላም ሰላም ጤና ይስጥልን እንደምን ቆያችሁ። በዛሬው ፕሮግራማችን ደግሞ የ2026 የዓለም ዋንጫ የ32 ጥሎ ማለፍ የተቀላቀሉ ቡድኖችን በስፋት እንቃኛለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። እንግዲህ በዓለም ዋንጫ ከተሳተፉት 48 አገራት መካከል 16ቱ ወደ ቀጣይ ዙር ማለፍ ሳይችሉ ቀርተዋል። ሌሎቹ ደግሞ 32 ቡድኖች በቀጥታ ወደ ጥሎ ማለፉ ገብተዋል ማለት ነው። ከአፍሪካ 9፣ ከአውሮፓ 13፣ ከላቲን 5፣ ከመካከለኛው አሜሪካ እና ከአሜሪካ 3፣ ከኤዥያ 1 እና ከአውስትራሊያ 1 በአጠቃላይ 32 ቡድኖች ወደ ቀጣዩ ወደ ጥሎ ማለፉ መግባታቸውን አረጋግጠዋል። በዚህም መሰረት እንግዲህ በጥሎ ማለፉ የመጀመሪያ ጨዋታ የሚሆነው አፍሪካዊቷ ሀገር ደቡብ አፍሪካ ከአንደኛው አዘጋጅ ከካናዳ ጋር የሚያደርጉት ጨዋታ ነው። ካናዳ በምድብ ድልድል ወቅት መካከለኛ በሚባል መልኩ ብቃቷን አሳይታለች። ደቡብ አፍሪካም እንደዚሁ ነው። ባልተጠበቀ መልኩ ጥሩ ብቃቷን አሳይታ ባጀምንም የኋላ ግን ባገኘቻቸው ውጤት ወደ ጥሎ ማለፉ መቀላቀል ችላለች። በዚህ ምክንያት እንግዲህ ደቡብ አፍሪካ ከካናዳ ጥሩ ጨዋታ ይሆናል ተብሎ ነው የሚጠበቀው። ከበረቱ ደቡብ አፍሪካውያኖች ካናዳን አሸንፈው ወደ 16ቱ መግባት የሚችሉበት እድል ይኖራቸዋል ተብሎ ነው የሚገመተው። ሁለተኛው ጨዋታ የእግር ኳስ አገር የሆነችውና የተመረጡት ወይም ዘሴሌሳውስ በመባል የሚታወቁት ብራዚልን ከኤዥያኖቹ ጃፓኖች ጋር የሚያገናኘውን ሁለቱም ቡድኖች በምድብ በነበራቸው ቆይታ ጥሩ ብቃትን አሳይተዋል ማለት ይቻላል። በዋናነት ደግሞ ወደ ጃፓን ስንሄድ በጥሩ መልኩ በተደራጀ መልኩ ጨዋታቸውን ሲያሳዩ ማየት ችለናል። አንበሉ የነበረው እነ ዋታራው ኤንዶን ሁሉ ሳይዙ ነው ይህንን ብቃታቸውን ያሳዩት። በዚህ ምክንያት እንግዲህ ለብራዚል በቂ ፈተና ወይም ጥሩ ፈተና ይሰጦታል ተብሎ ነው የሚገመተው። በብራዚል በኩል ደግሞ አሰልጣኙ ካርሎ አንቸሎቲ እንግዲህ ትልልቆቹ እነ ቪኒሺየስ ጁኒየርን፣ እነ ኔይማርን፣ ካዜሜሮን፣ እነ ማርኪኒየስን የመሳሰሉ ተጫዋቾችን አደራጅተው ወደ ቀጣዩ ዙር ለማለፍ ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ሶስተኛው ጨዋታ ጀርመንን ከፓራጓይ ነው የሚያገናኘው። ጀርመን በምድብ ድልድል ወቅት እዚህ ግባ የሚባል ፐርፎርማንስን አላሳያችን። በዚህ ምክንያት ምናልባት ለፓራጓዮች ጠንከር ካሉ ፓራጓዮችም ይህንን ጨዋታ የማሸነፍ እድል አላቸው። ጀርመን ምናልባት ልምዷን ብቻ የምትጠቀም ነው የሚሆነው ማለት ነው። በምድብ ድልድሉ ወቅት ጥሩ ብቃታቸውን ያሳዩትና በጥሎ ማለፉ ደግሞ ጥሩ ጨዋታ ያሳዩናል ተብሎ የሚጠበቁት ኔዘርላንድስን ከሞሮኮ ያገናኘው ጨዋታ ደግሞ ሌላው የሚጠበቅ ነው። ኔዘርላንድስ በምድብ ወቅት ጥሩ ብቃታቸውን አሳይተዋል ማለት ይቻላል። ሞሮኮም ደግሞ በተደራጀ መልኩ ነው ጨዋታቸውን ሲያከናውኑ የነበሩት። በዚህ ምክንያት ይሄ እጅግ ተጠባቂ ጨዋታ ይሆናል ተብሎ ነው የሚጠበቀው። አምስተኛው ደግሞ ኮት ዲቯርን ከኖርዌይ ጋር ያገናኘው ነው። ኖርዌያኖች እንግዲህ በነ ሃላንድ በነ ኦዴጋርድ የሚመሩት ትልልቅ ተጫዋች ያሉበት ቡድን ነው። በቀጣይ ታዲያ ኮት ዲቯርን እንዴት አድርገው ተጫውተው አሸንፈው ወደ ቀጣዩ ጥሎ ማለፍ ሄዳሉ የሚለው የሚጠበቅ ነው የሚሆነው። ስድስተኛው ጨዋታ ዋንጫው እጅግ ተጠባቂ ከሆኑ ቡድኖች መካከል ግንባር ቀደም የሆነቹ ፈረንሳይን ከስዊድን የሚያገናኝ ነው። ፈረንሳይ ደግሞ እንደተባለችው በምድብ ድልድሉ ወቅት ጥሩ ብቃቷን ያሳየችው እነ ምባፔ፣ እነ ዴምቤሌ፣ ዲዜር ዱዌ እንዲሁም ደግሞ ሌሎችንም ተጫዋች እነ ሚሸል ኦልሴ ተከላካዩ እነ ኦፓሚካኖን ጨምሮ ብናይ በምድብ ድልድሉ ወቅት እጅግ ጥሩ ብቃታቸውን ያሳዩት። በዚህ ምክንያት ለስዊድን ጠንካራ ፉክክር ይሰጦታል ተብሎ ነው የሚጠበቁት ማለት ነው። ሰባተኛው ጨዋታና ሌላኛው አዘጋጅ የሆነችው ሜክሲኮን ከኢኳዶር ጋር ያገናኘው ነው። ሜክሲኮ በምድብ ድልድል ወቅት በጥሩ ብቃት ካለፉ አገራት መካከል ከቀዳሚዎቹ አንዷ ናት። በዚህ ምክንያት ለኢኳዶር ትልቅ ፈተና ይሆናታል ተብሎ ነው የሚጠበቀው። በኢኳዶር በኩል ደግሞ እነ ሞሴስ ካይሴዶ፣ ፒየር ሂንካፔ፣ ኤስቶፔናን የመሳሰሉ ተጫዋቾች አሉ፣ ልምድ አላቸው። በዚህ ምክንያት እንግዲህ ለሜክሲኮ ሌላ ፈተና ይሰጧታል ተብሎ ነው የሚጠበቀው። ስምንተኛው የሆነው የእግር ኳስ አገር ናት ተብሎ የሚነገርላት እንግሊዝን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያገናኘ ነው። እንግሊዝ እንግዲህ እንዳላት የተጫዋቾች ስብስብ በምድብ ድልድል ወቅት ብቃቷን አሳይታለች ማለት አይቻልም። ነገር ግን አሁን ጥሎ ማለፍ ነው። አንዳንድ ቡድኖች በውድድር ይሰራሉ ተብሎ ነው የሚታወቀው የሚገመተው። በዚህ ምክንያት እንግዲህ ከዲሞክራቲክ ኮንጎ ጋር የሚኖራቸው ጨዋታ የሚጠበቅ ነው የሚሆነው። ዘጠነኛው ጨዋታ ደግሞ ቤልጅየምን ከሴኔጋል ጋር ነው ያገናኘው። በሴኔጋል በኩል ጥሩ ብቃት ያላቸው ፓፕጌ፣ ሳር የመሳሰሉ ተጫዋቾች አሉ። በዚህ ምክንያት ለቤልጅየም ሌላ ፈተና ይሆናታል ተብሎ ነው የሚጠበቀው። ቤልጅየም ደግሞ ባልተለመደ መልኩ ጥሩ ብቃቷን በዘንድሮ ውድድር አላሳየችም። በዚህ ምክንያት ሴኔጋሎች ምናልባት የሚበረቱ ከሆነ ጨዋታውን የማሸነፍ እድል ይኖራቸዋል ተብሎ ነው የሚጠበቀው። አስረኛው ጨዋታ አዘጋጇን አሜሪካንን ከቦስኒያ ሄርዞጎቪና ጋር ያገናኘ ነው። ለአሜሪካ ምናልባት ይሄ ቀላል ጨዋታ ይሆናል ተብሎ ነው የሚጠበቀው። አሜሪካን በምድብ ድልድሉ ወቅት በፖቼቲኖ እየተመራች ጥሩ ብቃቷን አሳይታለች። በዚህ ምክንያት እንግዲህ ይህ ጨዋታ አይከብዳትም ተብሎ እየተጠበቀ ነው የሚገኘው። 11ኛው ጨዋታ ለዋንጫው ጥሩ ግምት አላት ተብሎ ሲነገርላት የነበረው ስፔንን ከኦስትሪያ ያገናኘ ነው። ነገር ግን ስፔን በተጠበቀው መልኩ አይደለችም። በምድብ ድልድል ወቅት ምናልባት በቀጣዮቹ ጨዋታዎች ሉዊስ ዴላ ፎንቴ
ጥሩ ብቃት አሳይተው ልጆቹን አስተባብረው ወደ ቀጣዩ ዙሪያ ያልፋሉ ተብሎ ነው የሚጠበቀው። ከኦስትሪያ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። በጥሎ ማለፉ ሌላኛው በጣም ጠንካራ ጨዋታ ይሆናል ተብሎ የሚጠበቀው ፖርቹጋልን ከክሮኤሽያ ጋር ያገናኘውን ሁለቱም ቡድኖች እንዳላቸው ስብስብና ብቃት በምድብ ድልድል ወቅት ብዙ ብቃታቸውን አሳይተዋል ተብሎ አይጠበቅም ነበረ። ነገር ግን እስቲ እንግዲህ በቀጣይ ደግሞ በጥሎ ማለፉ የምናየው ነው የሚሆነው። ስዊዘርላንድን ከአልጄሪያ ያገናኘው ደግሞ ሌላኛው ጨዋታ ነው። ሁለቱ ብዙ ጊዜ ስዊዘርላንድ ከምድቡ በቀላሉ ታልፋለች ተብሎ ከሚገመቱ ወይም ከሚታወቁ ቡድኖች መካከል አንዷ ናት። አልጄሪያ ደግሞ ባልተጠበቀ መልኩ በአጋጣሚ ማለት ይቻላል የሶስተኛ ደረጃን በማግኘት ያለፈችው እንጂ እንደሚጠበቀው ያልሆነችው ቡድን ናት። ይሄ የሚጠበቅ ጨዋታ ነው። ሌላኛው አውስትራሊያን ከግብፅ የሚያገናኘው ጨዋታ እንዲሁም የሚጠበቅ ነው። የባለፈው የዓለም ዋንጫ አሸናፊ አርጀንቲና ደግሞ ለመጀመሪያ ጊዜ ለዓለም ዋንጫ አልፋ ወደ ጥሎ ማለፍም ካለፈችው ከኬፕ ቨርድ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። በምድብ ድልድሉ ወቅት ጥሩ ብቃታቸውን ካሳዩ ቡድኖች መካከል አንዱ የሆነችው ኮሎምቢያ ከጋና ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ይህም እጅግ ተጠባቂ ጨዋታ ነው የሚሆነው ማለት ነው። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡን ታዲያ የትኛው ቡድን አሸንፎ 16ቱን ይቀላቀላል በቀጣይ ጨዋታዎች የምናየው ነው የሚሆነው ማለት ነው።